አሸማ እንዴት ናችሁ? ይህ በጉሚ ከኩ እየተዘጋጀ የሚቀርብላችሁ የአፋን ኦሮሞ መሰረታዊ ትምህርት ነው። የዛሬውን ትምህርት የማቀርብላችሁ እኔ ኤባቲ ይባላለሁ። አብራችሁን ሁኑ። መቃ ጉዮታ የሳምንቱ ቀናቶች ዊጠታ ሰኞ፣ ኪብጠታ ማክሰኞ፣ ሮቢ ረቡዕ፣ ከሚሳ ሐሙስ፣ ጅማታ አርብ፣ ሰንበታ ቅዳሜ፣ ድልበታ እሁድ። ከላይ የተመለከትናቸውን የሳምንቱን ቀናት ዝርዝር ስናጠቃልል የሚከተለውን ይመስላሉ። ዊጠታ ሰኞ፣ ኪብጠታ ማክሰኞ፣ ሮቢ ረቡዕ፣ ከሚሳ ሐሙስ፣ ጅማታ አርብ፣ ሰንበታ ቅዳሜ፣ ድልበታ እሁድ። በመቀጠል የሳምንቱን ቀናት በምሳሌ እንመልከታቸው። ጉያ ዊጠታ ባየን ጃለዳ፣ ሰኞ ቀንን በጣም ወደዋለሁ። ፈኬኛ ምሳሌ ጉያን ዳሎተኮ ኪብጠተዳ፣ የተወለድኩበት ቀን ማክሰኞ ነው። ፈኬኛ ምሳሌ አኒፊ አባንኮ በሸነናፍ ሮቢ ቢሾፍቱ ዴምና፣ እኔና አባቴ ለመዝናናት ረቡዕ ወደ ቢሾፍቱ እንሄዳለን። ፈኬኛ ምሳሌ ጫልቱን ከሚሰ ዱፍቲ፣ ጫልቱ ሐሙስ ትመጣለች። ፈኬኛ ምሳሌ ጫልቱን ጅማተ ዱፉ ዴምቲ፣ ጫልቱ በሚመጣው አርብ ትሄዳለች። ሰንበተ መን ሆጂ ባየን ጩፋዳ፣ ቅዳሜ ብዙ መስሪያ ቤቶች ዝግ ናቸው። ድልበታ ፍረጋፈቹ ዴምና፣ እሁድ ዘመድ ጥየቃ እንሄዳለን። አንዳንድ የሳምንቱ ቀናት በተለያዩ የኦሮሚያ ክፍላት የተለያዩ ስም አላቸው። ሰኞ ዊጠታ፣ ደፍኖ፣ ሆጃ ዱራ፣ ሆጃ ዱራ። ማክሰኞ ኪብጠታ፣ ለመፎ፣ ፈጫሳ። ቅዳሜ ሰንበታ፣ ሰንበተ ጢቃ፣ ሰንበተ ዱራ። እሁድ ድልበታ፣ ሰንበተ ጉዳ። እናመሰግናለን። የዚህን ትምህርት ተጨማሪ የመማሪያ ሰነዶች እታች ዝርዝር ውስጥ ታገኙታላችሁ። ጥያቄም ሆነ አስተያየት ካላችሁ በከኩ ኮሌክቲቭ @gmail.com ኢሜላችን ይጻፉልን። ለቀጣይ ትምህርቶች ሰብስክራይብ በማድረግ የቻናላችን ተከታይ ይሁኑ። እንዲሁም የጉሚ ከኩን ሥራዎች ለመከታተል በፌስቡክ፣ ትዊተር፣ ኢንስታግራም እንዲሁም ቴሌግራም ይከተሉን። እናመሰግናለን። ገለቶማ